تموت الروح إن قطعت في ذنب وتحيا الروح إن عاد الوصال. أيها المسلمون كأنيا مكاكل يتنيون ور اندميكبل رمضان بزه ملكو أكباب الميادر قل السوال هنيتاو سيكير لبو ستستكاكل لقيتاو يالو يهونو كرب سيجمر زم بلو زو بلو رمضان الميكبلو سوال يهليهن يقبهم. الحمد لله الذي بيده الأعمار يداول الأيام بين الناس ليبلوهم أيهم أحسن عملا. أحمده سبحانه حمد الشاكرين وأستعينه استعانة المنيبين وأستغفره استغفار المذنبين وأشهد أن لا إله إلا الله وحده لا شريك له شهادة نرجو بها النجاة يوم القيامة. وأشهد أن محمدًا عبده ورسوله خير من صام وقام وتلا القرآن صلى الله وسلم وبارك عليه وعلى آله وصحبه ومن سار على نهجه إلى يوم الدين. أما بعد فيا عباد الله اتقوا الله حق التقوى وراقبوه في السر والنجوى. أيها المؤمنون تمر بنا الأيام مسرعة وتنقضي الأعوام متتابعة نودع شهرا ونستقبل شهرا ندفن عاما ونفتح عاما وها هو رمضان يطرق الأبواب شهر طالما اشتاقت إليه القلوب وبكت لفراقه العيون شهر هو عند الله عظيم وعند المؤمنين كريم. أيها المؤمنون بزاري خطبة يمن التواوسبت يهونو ملئكت رمضان انديت نكبلو بميلو زوريا يهونال لما استوس ياهل بلفو جمعة رمضان براችን ላይ ይገኛል እንዘጋጅ በሚለው ዙሪያ ነበር። የአላህ ባሮች ሆይ ቀናቶች ፈጥነው በእኛ ላይ ያልፋሉ፣ አመታቶችም እንደ ቀልድ ተከታትለው ይነጉዳሉ። ወርን አሰናብተን አዲስ ወር እንቀበላለን። ዓመትን ሸኝተን ሌላ አዲስ ዓመት እንቀበላለን። እነሆ የተከበረው ረመዳን በሮችን በማንኳኳት ላይ ይገኛል። ልቦች ለረጅም ጊዜ እየናፈቁት ነበር። ባለፈውም ዓመት ስለተለየን ብዙ አይኖች ያለቀሱበት ይህ ረመዳን ብሎ ማለት አላህ ዘንድ ትልቅ ነው። ሙእሚኖቹም ዘንድ ልዩ የሆነ ክብር ይሰጠዋል። ረመዳን
የምግብና የመጠጥ ወር አይደለም። እንቅልፍ ሚተኛበት ወይም ማታው በማይረባ ነገር ሳይተኛበት የሚታደር ወር አይደለም። ይልቁንም ረመዳን ብሎ ማለት የአላህ ባሮች ልባችንን ምንቀይርበት፣ ኢማንን ምናድስበት፣ ወንጀላችን ምህረት እንዲያገኝ ተግተን ምንሰራበት ወር ነው። አላህ እንዲህ ይላል፣ እናንተ ያመናችሁ ሰዎች ሆይ በእናንተ ላይ ጾም ግድ ሆነ። በእነዚያ ከእናንተ በፊት በነበሩት ህዝቦች ግድ እንደሆነ ሁሉ በእናንተም ላይ ረመዳን ወይም ረመዳንን መጾም ግድ ሆነ። ግቡም ዓላማው ምን እንደሆነ አላህ ሲያብራራልን ለዓለኩም ተተቁን አለ። አላህን ልትፈሩት ይከጀላል በመጾማችሁ፣ ተቅዋ ይከጀልላችኋል ይላል። አዩሀል ሙስሊሙን ከእኛ መካከል የተኛውንም ወር እንደሚቀበል ረመዳንን በዚህ መልኩ አቀባበል የሚያደርግለት ሰው አለ። ሁኔታው ሳይቀየር ልቡ ሳትስተካከል ለጌታው ያለው የሆነው ቅርበት ሳይጨምር ዝም ብሎ ዘው ብሎ ረመዳንን የሚቀበለው ሰው አለ። ይህ ሊሆን አይገባውም። ይህ ከሆነ ረመዳንን እንዴት እንቀበለው? የመጀመሪያው ከኛ የሚጠበቀው بالتوبة الصادقة እውነተኛ በሆነች ተውበት የሰው ልጅ ነንና ልናጠፋ አላህን ልናምፀው እንችላለን። በዛ ጥፋት ላይ በዛ አመጽ ውስጥ ሆነን ረመዳንን ልንቀበለው አይገባም። በዚህ ጥፋታችን አመጻችን እውነተኛ የሆነ ጸጸትን በመጸጸት ረመዳንን አቀባበል ልናደርግለት ይገባል። አላህ እንዲህ ይላል፣ አማኞች ሆይ ወደ አላህ ሁላችሁም ተውበት አድርጉ ትድኑ ዘንድ ይላል። ከተውበታችሁ ማለት ተውበት ያላደረጋችሁ ከሆነ መዳን የሚባለው ነገር ከባድ ነው። ሞት ሳይቀድማችሁ ተውበት አድርጉ ይላል አላህ ሱብሓነሁ ወተዓላ። ተውበት አለማድረግ ረመዳንን በተገቢው መልክ እንዳንጠቀመው እንቅፋት ይሆንብናል። ሐሰኑል በስሪ ረሒመሁላህ እንዲህ ይላሉ፣ ኢነል ዐብደ ለዩዝኒቡ ዘንበ ፈዩሕረሙ ቢሂ ቂያመል ለይል። አንድ ባሪያ ወንጀልን ይሰራል፣ በዚህ ወንጀሉም የተነሳ አላህ ቂያመል ለይል የሌሊት ስግደትን ይነፍገዋል፣ ይከለክለዋል ይላሉ። ወንጀልና ሙናጃቱ ረቢል ዓለሚን የዓለማቱን ጌታ ተነጥሎ ከሱ ጋር ጊዜን ማሳለፍ በሌሊቱ ክፍል ለወንጀለኞች የተሰጠ ዕድል አይደለም። ማለት በቋሚነት ሊቀጥሉበት አይችሉም። በዐዱ ሰለፍ እንዲህ ይላሉ፣ ሰዎች ለትክክለኛ መልካም ለሆነ ነገር መገጠምን የተነፈጉበት ምክንያት
ቢከስረት الذنوب ወንጀል በማብዛታቸው የተነሳ ነው ይላሉ። ሌላው نستقبل رمضان بتصحيح النية ንያችን አስተካክለን ረመዳንን አቀባበል ልናደርግለት ይገባል። ቤተሰባችን ስለጾመ አካባቢው ስለጾመ ሳይሆን ጾማችን ለአላህ ብቻ እንደሆነ አላህ ግድ እንዳደረገብን አምነን መጾም ነው ያለብን። ነቢዩ ሰለላሁ ዐለይሂ ወሰለም ረመዳንን የጾመው ሰው በአላህ አምኖ ምንዳውንም ከአላህ ብቻ ከጅሎ ከወንጀሉ ያለፈውን ይቅር ይባላል ይላሉ። ይህ ንያችንን ማስተካከል እንዳለብን ያሳያል። ረመዳንን በሰላት ያሳለፈው ሰው አምኖ እሕትሳብ አድርጎ ምንዳውን ከአላህ ፈልጎ ከወንጀሉ ያለፈው ምህረት ይደረግለታል ይላሉ። የአላህ ባሮች ሆይ ንያህ ማስተካከል ማለት ቀላል ነገር አድርገን ልናየው አይገባም። አላህ ዘንድ ያለን የሆነው ቦታ እንደ ንያችን ነው የምንስተናገደው። ታላቁ ዓሊም እንዲህ ይላሉ ሱፊያን አሰውሪ ረሒመሁላህ፣ በኔ ላይ ምንም ነገር አልከበደኝም ማለት ከብዶኝ አልታገልኩትም ንያን ከማስተካከል የበለጠ ይላሉ። እዚህ ጋር የተሰበሰበው ስብስብ አላህ ዘንድ ሲስተናገድ ምንዳው ሲከፈለው በእኩል አይደለም የሚከፈለው። መስጂድ የታደሙ ሰዎች የተለያየ የሆነ ንያ ይዞ ነው ማለት የታደሙት ማለት ለምን መምጣት እንዳለባቸው ምን ማድረግ እንዳለባቸው ተረተው እዚህ ጋር የተሰባሰቡ አሉ። እንከን ያለበት የሆነም ንያ ይዞ የመጡ አካሎች አይጠፉም። ሌላው በረመዳን ልናደርገው የሚገባው ነገር ቁርአን ነው። የአላህ ባሮች ረመዳን የቁርአን ወር በማለት ነው የሚታወቀው። ይህ ቁርአን የወረደው በረመዳን ውስጥ ነው። ጅብሪል ዓለይሂ ሰላም ዩዳሪሱ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ቁርአን ያስጠናቸው ነበር በረመዳን ሌሊቶች ሁሌ ኩለ ለይለትን ፊ ረመዳን በረመዳን ሁሉንም ሌሊት ቁርአን ሙዳረሳ ያደርጋቸው ነበር። ኢማሙ ማሊክ ረመዳን ብሎ ማለት እኮ አሉ ቁርአን መቅራትና ምግብን ማብላት እኮ ነው አሉ። ሰዎችን ማስፈጠር አብዝተን ጊዜያችን በቁርአን ማሳለፍ። እዚህ ጋር ላስታውሰው የሚፈልግ ነገር ቢኖር ረመዳን ሸህሩል ቁርአን ከተባለ ከመጀመሪያው እስከ መጨረሻው ድረስ በፕሮግራም መሄድ ይኖርብናል። ስራ ቦታም መስጂድም በተገኘ አጋጣሚ ሁሉ ረመዳን እስከሚወጣ ድረስ ከቁርአን ጋር ልንሆን ይገባል። አንዳንድ ወንድሞች ወይም ያው አብዛኛችን በሚባል ደረጃ ረመዳን መጀመሪያ አካባቢ በቁርአን እንተጋለን። አብዛኛ ጊዜያችን በቁርአን እናጠፋለን። ከተወሰኑ ቀናቶች በኋላ የመዳከም ነገር ይታያል። በተቻለ መጠን እንደዚህ ያለውን ሁኔታ ለማስተካከል ከራሳችን ጋር መታገል ይኖርብናል። ኢብኑ ረጀብ ዓለይሂ ረሕመቱላህ እንዲህ ይላሉ ረመዳን ማለት ቁርአንን መራቅ አለመቅራት ከረመዳን ውጭ በሆነ ጊዜ ተከልክሎ ሳለ በረመዳን እንዴት ሊሆን ነው ይላል። በረመዳን ይበልጥ የተከለከለ ነው ቁርአንን መራቅ ቁርአንን መተው።
ትልቅ የሆነ ኪስረት ከሳራ እንድንላበስ ምክንያት ይሆናል። ሌላ የአላህ ባሮች ሆይ ረመዳንን ከምናደርግለት አቀባበል አንዱ ሒፍዙል ጀዋሪሕ መላ ሰውነታችንን ሰብሰብ በማድረግ ነው አቀባበል ልናደርግለት የሚገባው። ነቢዩ ሰለላሁ ዐለይሂ ወሰለም መን ለም የደዕ ቀውለ ዙር የውሸት ንግግርን ያልተወ በሱም ተመስርቶ ሥራ መስራትን ያልተወ ይህ ሰውዬ ምግቡንና መጠጡን ስለተወ ለአላህ ምኑም አይደለም አሉ። በቃ ዝም ብሎ በረሃብ እና በመጠጥ ራሱን ያዳክማል እንጂ ለአላህ ለዚህ ሰውዬ ምንም ደንታ አይሰጠውም አሉ። መላ ሰውነትን መሰብሰብና ማለት መጠበቅ ማለት እጃችን ያልሆነ ነገር እንዳይሰራ መሰብሰብ፣ ምላሳችን ያልሆነ ነገር እንዳይናገር መሰብሰብ ከሌላው ጊዜ የበለጠ ማለት ነው። ሌላው ለረመዳን ከምናደርግለት አቀባበል ጊዜያችንን መጠቀም፣ በማይረባ ነገር ጊዜያችን ልናሳልፍ አይገባም። ነቢዩ ሰለላሁ ዐለይሂ ወሰለም በሁለት ጸጋዎች ብዙ ሰዎች ይሸወዳሉ። እነኚህም ጤናና ትርፍ ጊዜ ናቸው ይላሉ። ትርፍ ጊዜያችን በረመዳን ይበልጥ ልንጠቀምበት ይገባል። ኢብኑ መስዑድ ዐለይሂ ሪድዋኑላህ እንዲህ ይላሉ፣ ማ ነድምቱ ዐላ ሸይኢን ነደሚ ዐላ የውምን ገረበት ሸምሱህ። ዓብዱላህ ኢብኑ መስዑድ በምንም ነገር ተጸጽቼ አላቅም፣ ፀሐዩ ከገባችበት ከሆነው ቀን የበለጠ በዛው ቀን የተሰጠኝ በዱንያ ላይ የተሰጠኝ የሆነው ቆይታዬ ጎድሎ ወደ አላህ የሚያቃርበኝ የሆነው ሥራ ሳይጨምር ካለፈብኝ ከሆነው ቀን የበለጠ በምንም ነገር ተጸጽቼ አላቅም ይላሉ። ግን የሆነ ቀን ምንም ሳልሰራበት ያለፈ ከሆነ በጣም ይጸጽተኛል፣ ይቆጨኛል ይላሉ። አላህ በረመዳን በአግባቡ ከሚጠቀሙ ባሮቹ ያድርገን። የመጀመሪያው ኹጥባ ይህን ይመስላል። ቁልቱ ማ ሰሚዕቱም ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንብ فاستغفروه إنه هو الغفور الرحيم والبر الكريم.